ሰላም እንዴት ናችሁ? ቅዳሜና እሁድ እንግዲህ ጾም ሲሆን ምንድነው ቁርስ የምበላው ብላችሁ ለምትሉ ዳቦ ፍርፍር፣ የሚገርም ዳቦ ፍርፍር ነው የሰራሁት። እውነት ለመናገር እጄ ይባረክ። እዚህ ጋር እንግዲህ በዛ ያለ ስጎ ነው የምሰራው። ስጎ እንግዲህ ሽንኩርት ምናምን ሽታ በጣም ስለሚገን ብዙ ጊዜ እኔ ስጎ ሰርቼ ፍሪጅ ውስጥ ለማስቀምጠው ከዛ ስፈልግ ለምፈልገው ነገር የቀነስኩትን ስጎ አውጥቼ ነው የምጠቀመው። እና እዚህ ጋር እንግዲህ እንደምታዩት በዛ ያለ ሽንኩርት ነው የተጠቀምኩትኝ። ከዛ ነጭ ሽንኩርት፣ ቆንጆ በርበሬ፣ ጨው እና ዘይት ነው የተጠቀምኩት ማለት ነው። ከዛ ሽንኩርታችን እንግዲህ በደንብ ካቁላላ ነው በኋላ ቲማቲም እንግዲህ በዛ ያለ ቲማቲም በአሁኑ በዛ ያለ ነው የተጠቀምኩት። በጣም ብዙ ሰው ነው እንዴ ሽንኩርት ለብ ነው ቲማቲም ለብ ነው ይስሉኝ ነበር ባለፈውና ሽንኩርቱን አብዝቼ ቲማቲም አሳንሼው ነበር። ምክንያቱም አስቤዛ ነው፣ እኔ ቤት አይደለም ሰው ቤት ነው የምኖረው። በሰው ቤት ደግሞ እናንተ እንደምትፈልጉት አይሆንም። ሽንኩርቱና ቲማቲም ወኔ ጨርሼው በኋላ ምን ልሆን ነው እና ለዛ ነው ቲማቲም ያሳነስኩት የነበረው። ሽንኩርቱን በዛ ያደረኩት ለቁጠባ ነው፣ ኢኮኖሚ እና ለዛ ነበረ። ጠፍቶኝ አይደለም ከሽንኩርቱ ቲማቲሙ መብዛት እንዳለበት። እዚህ ጋር እንግዲህ ለዳቦ ፍርፍር የሚሆን ስጎ ለብቻ ቀንሼ ነው ኦልሬዲ ስጎን አብስዬ ጨርሼ፣ ከዛ በሌላ ድስት ደግሞ ስጎ ቀንሼ ነው በድስት ማለት ነው። ከዛ ውሃ ጨመርኩበት ለዳቦ ፍርፍር ለፍርፍሩ የሚበቃኝን ያህል ማለት ነው። ከዛ እንግዲህ ሲፈላ የፈረፈርኩትን ዳቦዬን ጨምራለሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ዳቦ እየቆራረስኩኝ ነው። ዳቦዬ ደግሞ የጾም ነው፣ እሺ የፍስግ አይደለም። ጾም አለው እንዳትሉኝ የፍስግ ነው። እና ባለፈው በጣም ብዙ ልጆች የምትገዥውን ዳቦውን እና ይሄ ክብዙን አሳይን ብላችሁ ነበረ እና እሰራላችኋለሁ ቪዲዮ። እሺ የረሳሁት ሳይሆን ከስራ ጋር ብዙ ጊዜ ስለማይመቸኝ ነው። እና ለብቻው በደንብ አድርጌ ውስጡ የሚጨመርበትን ምናምን አሳያችኋለሁ እና ምን አይነት እንደሆነ እኛ ጋር የሚሸጠው እሱን አሳያችኋለሁ ማለት ነው። እና እዚህ ጋር በጣም ያጣጣምኩት ነበር። የምር በጣም የሚጣፍጠው የእውነት ነው የምነግራችሁ። እኔ ስለሰራው አይደለም፣ የምር በጣም ይጣፍጣል። እና ሰርታችሁ ብሉ እንግዲህ። ለማንኛውም ይመቻችሁ። ይሄን ይመስል ነበር እንግዲህ ቅዳሜ ቁርስ። በዚህ ነው ያው ቁርስ አይባልም፣ ምሳ ሰዓት ነው። ይሄን ይመስል ነበር። ወዳችኋለሁ።